በኢየሱስ ስም እዝሻለሁ። ቀጥል ታላቅ ሶስት ልጅ ነው። አለቃትም ወዴ ነው የምትለቅ? ለቀቅ እኮ አለቃትም ስትል ራሱ ለቀሃል። ማን ያንተ ድግምት ምን ታረጋት ነው? ከቤተሰቦቿ ሁሉ እሷ ልዩ ናት። በእግዚአብሔር ቤት ተገዝታለች። ለኛ እኔ ሊገዛት ለኔ ያልተቻለችም። በቦቷ ሞከርኩ፣ በልብሷ ሞከርኩ፣ ባልሞከርኩት ነገር የለም። በስተመጨረሻ በፀጉሯ ተሳካልኝ። ታገለግላለች። ከልጅነቷ ጀምራ በእግዚአብሔር ቤት ነው ያደገችው። ለምን ለኔ ታገለግላለች። አሁን ለኔ ነው ማረጋት። አለቃትም አትሽንም አፍርሽብሃለሁ። አላማክ ምንድን ነው? በሳለ እንድታብድ ህይወቷ እንዳይሳካ አረብ ሀገር ጀምራለች። ህይወቷ እንዲበላሽ ገና እንዲጀመረች ነበረ ጭንቅላቷን ያስኳት። በቃ ምንም ነገር እንዳይሳካ ታድርጊያለሁ። በቃ ቤተሰቦቿ እሷ መለወጥ ይፈልጋሉ። እሷም ለቤተሰቦቿ ነው የምትኖረው። በቃ አሁን ለኔ ነው የምትኖረው። ትሰራለች፣ ትለፋለች። ለኔ ነው እንጂ ለሷ አይሳካላትም፣ አይሆንላትም። አርጋለሁ። ዛሬ ኃይሌን መትቻለሁ። ከዚህ ሰዓት ጀምሮ ህይወቷ እንድትለቅ አዛሃለሁ። አላማክ ምንድን ነው? አረብ ሀገር ባለች ህይወቷ ላይ አላማክ ምንድን ነው? ላሳብዳት። እሷንም ልታሳብዳት? ዛሬ ፈረሰብያ። አይሆንም። ፈረሰች። በኢየሱስ ስም አቃጥያለሁ። ሳት ብለህ በታላቅ ግን ሶስት ጊዜ ጮህ ያውጣ። ህይወቷን ለቀህ ዘመናን እድሜዋን ለቀህ ላትመለስ ሶስት ጊዜ ጮህ ወደ ሲኦል ውረድ። አንድ ቀጥል። በታላቅ በታላቅ አንድ ሁለት የመጨረሻ እሳት ብለህ በጌታ በኢየሱስ ስም ስልጣን ከዚህ ሰዓት ጀምሮ ይህ መንፈስ መትቻለሁ። የጨለማ ተሰብሯል። በኢየሱስ ስም ነፃ ወጣሁሽ። ሰላምሽ ምን ሆነ? ሽፈት ነው። ለጌታ ክብር ስጡ። እስኪ አጫጭሩና ለኢየሱስ ክብር ስጡ። ኢየሱስ ያድናል። ሃሌሉያ። እናቴ ከዛ ጀምሮ የጨለማ ልጅ መጥቻለሁ። እስኪ አልሞትም በይ። በሕይወት እኖራለሁ በይ። በሕይወት እኖራለሁ። አታልቅሽ፣ አይዞሽ። ጌታ ቃል ገብቶልሻል። ሊገልሽ የፈለገ አይባ ሞቷል። በሕልም እየመጣ የሚያስፈራራሽ ሚስትሽ በጌታ በኢየሱስ ስም ስልጣን ከዚህ ሰዓት ጀምሮ ፈርሷል። እግዚአብሔር በሕይወትሽ ጣልቃ ገብቷል። ምን ነበር ሲሰማሽ የነበረው? አገለግል ነበረ በእግዚአብሔር ከልጅነቴ ጀምሮ ዘማሪም ኮር ሁሉ ነገር ነበረ ማገለግለው። አንድ አክስቴ ሞተችና የስለቅሶ አገልግሎቴን ትቼ መጣሁ። በቃ በዛ ጀምሮ በቃ አገልግሎቴን ተውኩት። ቸርች ምናምን ሳይ ውስጤ ያዝናል፣ አለቅሳለሁ፣ ግን ወደ ውስጥ መግባት አልችልም። በቃ ሃይማኖቴን እቀይራለሁ እላለሁ። በቃ ስልኬ ደዘፈን አስችላለሁ። በቃ ሁሉ ነገር ሆኜ ነበረ። ባለፈው ዕለት ቸርች መጥቼ ተጸልዮልኝ ነበረ ያለውን ነገር ከዚህ ላይ ሁሉ ነገር አጥቼ መዝሙር ምናምን አስኜ ከዛ ቀን ጀምሮ ጸልያለሁ። በፊት ልጸልይ ስል በቃ የማይሆን ሀሳብ ውስጤ ላይ መጣና ጸሎቴን እረሳለሁ። በቃ ልጸልይ ልንበረከክና ሌላ ነገር አስብና ጸሎቴን እረሳለሁ። አሁን ግን ከሰውን ጀምሮ ትንሽ እየጸለይኩ ነው። አይዞሽ፣ ከዚህ ሰዓት ጀምሮ ጌታ ጣልቃ ገብቶልሻል። ጨለማ ከዚህ ሰዓት ጀምሮ ወደ አንቺ ተመልሶ አይመጣም። ማንኛውም በአንቺ ላይ የተሰራ መተት ፈርሷል። እግዚአብሔር አምላክ በሕይወትሽ ጣልቃ ገብቷል። እጅሽን ከፍ አድርጊ። ለመንፈስ ቅዱስ ሙላት ልጸልይልሽ። ጨለማው በሄደበት የእግዚአብሔር መንፈስ ሕይወትሽን በኃይል ይቆጣጠራል። የመንፈስ ቅዱስ ኃይል ተቀበይ። ካላ ጠብቅ። ይኸው የመንፈስ ቅዱስ ኃይል ያዛት። ያዛት። መንፈስ ቅዱስ ሃሌሉያ። አስነሳ። አይዞሽ